ጠላህም እመቤታችን የእግዚአብሔር እናት ናት። ምን ወዴትም ግባ ወዴትም ሄድ ምንም አይሻርማ። የአብ ልጅ መባሉ እንደማይቀር የድንግል ልጅ መባሉም አይቀርም። ተመልከቱ። ገነይ ኩለኪ እሙ ለፀሐይ ጽድቅ እስመ ገነይ ሁሉ ፍጥረት ለክብርኪ። የፀሐይ ጽድቅ የክርስቶስ እናቱ ተገዛሁልሽ ይላል አባ ጊዮርጊስ ዘጋስጫ። ምን ማለት ነው? የፀሐይ ጽድቅ ዓለም በድቅድቅ ጨለማ ውስጥ ነበረ። ዓለምን የሚያበራው እውነተኛ ፀሐይ ክርስቶስ ነበረ። ስለዚህ ዓለም የሚበራበት እውነተኛው ፀሐይ በሷ በኩል ከተገኘ የፀሐይ ጽድቅ እናቱ ተብላ ትጠራለች። የፀሐይ ጽድቅ እናቱ ሆይ አለ ተገዛሁልሽ አለ እስመ ኩሉ ፍጥረት ገነይ ለክብርኪ። ፍጥረት ሁሉ ለክብርሽ ተገዝቷል ይልና በጣም የሚገርም ለምንድነው የተገዛሁልሽ? ለምንድነው ፍጥረቱ የተገዛልሽ? የሚለውን መልስ ደግሞ ሀበ ተነግረ ስመ ወልድኪ ህዬ ይትነገር ስምኪ ወሀበ ሰፈነ መለኮተ ወልድኪ ህዬ ይሰፍን በይኪ። ምን ማለት ነው? የልጅሽ ስም በተጠራበት ሁሉ ያንቺ ስም ይጠራል አለ። ምን ማለት ነው? ማለት ኢየሱስ ክርስቶስ ተብሎ በተጠራበት ሁሉ የኢየሱስ ክርስቶስ እናት ተብላ ትጠራለች። አያችሁ? ልጅ በተጠራበት ወላጅ ይጠራል። የአብ ልጅ ብለን እንደምንጠራ የድንግል ልጅ እንላለን። የወልድ አባት አብ ብለን እንደምንጠራ የወልድ እናት ድንግል ማርያም ብለን እንጠራለን። ስለዚህ ስሙ በተጠራበት ስሙ ይጠራል። እንዲህ ሲል ግን ሰይጣን አይወድም፣ ደስ አይለው። ምክንያቱም በዚህ ዓለም እንደ ሰይጣን ያለ ድንግልን የሚጠላ የለም። ስለዚህ በብዙ ሰዎች አይምሮ ውስጥ እመቤታችን ስሟ ሲጠራ ደስ አይለው። ደስ ባለማለቱ ደግሞ ምንፍቅናን ይዘራል። አምላክ አደረጓት አመለኳት እንዲሉ ነው የሚያደርገው። ስህተት። ድንግል ማርያምን አምላክ ናት ብሎ ያስተማረ መጽሐፍ የለንም። ድንግል ማርያም ፈጣሪ ናት ያለ መጽሐፍ የለንም። ይሄ በጣም የሚገርም ልዩ አስተምሮ ነው ያለንኛ። የአምላክ እናት ናት። ይሄን ደግሞ የነገረን መጽሐፍ ቅዱስ ነው። ምን ብሎ የጌታዬ እናቱ ያለችው ቅድስት ኤልሳቤጥ አለች። ምን የጌታዬ እናቱ ማለት ነው? ሰማይና ምድርን የፈጠረው የጌታዬ እናት ማለት አይደል? በቅድምና የነበረ የጌታዬ እናት ማለት አይደለም? መጋቢና አስተዳዳሪ የሆነ የጌታዬ እናት ማለት አይደለም? የጌታዬ እናቱ ማለት እኮ የፈጠረኝ የፈጣሪ እናት ማለት ነው። ይሄን ነው እንግዲህ ቅድስት ኤልሳቤጥ አይ የጌታዬ እናት ያለችው እኮ ሌላ ጌታስ ቢሆን የወለደችው ቢባል ምን አይነት ጌታ በማህፀን ሳለ ጌታ ተብሎ የተጠራ ማን አለ? ሰማይ ምድሩን ከፈጠረው ከሱ በቀር ለማን አለ? የጌታዬ እናት ብላ ጠራች። ኤልሳቤጥ እኮ ትልቅ ሴት ናት። በዘመኑ እኮ ድንግል ማርያም እኮ በጣም ብላቴና ናት። የ15 ዓመት ልጅ ናት። በዛው ላይ ኤልሳቤጥ እንዲህ በሆነ ፍርሃት ነበር መጥራት የነበረባት እንዴ? አይደለም። የእህቷ ልጅ ናት። የሚገርም እኮ ነው። አክስቷ እኮ ናት። ምን ማለት ትችል ነበረ? ማርያም መጣሽ ደህና ነሽ በቂ ነበር። ይሄ ግን ምን አለች? በጥንቃቄ ከፍ ብላችሁ ስታነቡ መንፈስ ቅዱስ አደረባት ነው የሚለው ኤልሳቤጥ ላይ። መንፈስ ቅዱስ ሲያድርባት ምን ብላ ጠራቻት? የጌታዬ እናት አለች። ወደ እኔ ትመጪ ዘንድ እኔ ምንድነኝ? ይሄ ነው እንግዲህ የመጽሐፍ ቅዱስ የትህትና ቃል። እኔ ምንድነኝ ያለ ወደ እኔ ትመጪ ዘንድ እኔ ምንድነኝ ያለቻት ድንግል ማርያም አሁን ወደኛ እንድትመጣ ብንለምን ምንድነው ነውሩ?